ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር የተባረከ ይሁን። እኔ ጋር ሁሉ ነገር ሰላም ነው። ሰላማችን ሆነ ጌታ እግዚአብሔር የተባረከ ይሁን። ዛሬ አንድ ጸሎት ከኔ ጋር እግዚአብሔርን እንጸልያለን። በችግር ውስጥ ላሉት የሚሆን ጸሎት፣ በመከራ በተሰቃዩት ለሚሰቃዩት የሚሆን ጸሎት ነው። እግዚአብሔር በህይወታችን ማድረግ የሚፈልገው ነገር አለ። ለየታሰሩትን የሚፈታ ቀን ይሆናል። በችግር ውስጥ ላሉት እግዚአብሔር የሚደርስላችሁ ቀን ይሆናል። ይህን ጸሎት ከኔ ጋር አብረን እንጸልያለን። የእግዚአብሔርን ቃል አንድ ስፍራ እናነባለን። ከጸሎቱ በፊት ሐዋርያ ሥራ ምዕራፍ 3 ላይ ያለውን ቃል አብረን እናነባለን። ቃሉ እንደዚህ ይላል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭምቱ ጸና፣ ወደ ላይም ዘሎ ቆሜ ይመላለስም ጀመር ይላል። ኢየሱስ ጌታ ነው። ስንቶች ናቸው ሰይጣን ነገሮቻቸውን ያሰርባቸው? ስንቶች ናቸው በችግርና በመከራ ውስጥ ያላችሁ? ስንቶች ናቸው ጠላት በእኛ ላይ የሚጫወቱባቸው? ስንቶች ናቸው በተለያየ ሁኔታ ታስራችሁ የሚደርስላችሁን አታችሁ ጮኻችሁ አልቅሳችሁ ዘመናችሁ ዝም ብሎ እያለቀ ያላችሁ? ኢየሱስ ጌታ ነው። ይህን ሰውዬ ሰዎች አምጥቶ አስቀምጦ ይሄዳሉ እንጂ ከሱ ቆሞ ችግሩን አያዩም። ምን እንደሚሰራ ምን እንደሚያደርግ አያዩም። ያመጣሉ፣ አምጥቶ አስቀምጦ ይሄዳሉ። ከዛ ማታ ላይ መጥቶ ይቀበላሉ። እንደዚህ ሲኖር አንድ ቀን እግዚአብሔር ቀኑን አመጣለት። ኢየሱስ ጌታ ነው። አሁን አንድ ጸሎት እንጸልያለን። በመንፈስና በስጋ እስራት ውስጥ ላሉት፣ በችግርና በጭንቀት ውስጥ ላሉት፣ በተለያየ ሁኔታ ውስጥ በቃ ሁኔታ የሚወጡበትን አጋጣሚ አጥቶ ታስሮ ላሉት ለወንድሞችና ለእህቶች አንድ ጸሎት እንጸልያለን። እግዚአብሔር ይህን ጸሎት ያጸናል፣ ይሰራል። አምኖ ለሚቀበሉት እግዚአብሔር ታምራትን ያደርጋል። ኢየሱስ ክርስቶስ ጌታ ነው። አባቴ እግዚአብሔር ሆይ ስሚ ለዘላለም የተባረከ ይሁን። አንተን እናመሰግናለን። ለዚች ቀንና ለዚች ሰዓት ድረስ አንተ ባትጠብቀን፣ አንተ ከኛ ጋር ባትሆን አንደርስም ነበረ። ይህን ቀንና ደቂቃውን ሰዓቱን ሁሉ ነገር ተቆጣጥረ በኢየሱስ ክርስቶስም ጌታዊ ሰላምን ሰጥተኛን ስለጠበቀን ስም ይባረክ። አሁን አንተን አንድ ጸሎት እንጸልያለን። በኢየሱስ ክርስቶስም ጌታዊ ለወንድሞቼና ለእህቶቼ ጌታዊ ለታሰሩትና በጭንቀት ውስጥ ላሉት በተለያየ ሁኔታ ውስጥ ጌታዊ ሰውን አጥቶ ጓደኛ አጥቶ በኢየሱስ ክርስቶስም የነበረውን ነገር አጥቶ ጌታዊ ያለውን ነገር አጥቶ በምድረ በዳ ላይ ቁጭ ብሎ ላሉት ለሚያለቅሱት ለታሰሩት ስምን እንጠራለን። በዚች ሰዓት በዚች ሰከንድ አንተ እንደምትፈታ አንተ እንደምትደርስላቸው አንተ ጌታዊ ታምራትን እንደምታደርግላቸው አውቄ አምኜ በአንተ ላይ በኢየሱስም ተደግፌ አንድ ጸሎት እጸልያለሁ። አባቴ ስምን እንጠራለን። በጌታ በኢየሱስም ለታሰሩት በመንፈስ እስራት ላሉት በዓለም ውስጥ ላሉት በጭንቀት ውስጥ ላሉት ለወደቁት አባቴ ያለውን ጓደኛ አጥቶ ለብቻው ሆኖ በአንድ ችግር ውስጥ ለሚሰቃዩት በኢየሱስ ክርስቶስም እንጸልያለን። አባቴ በስጋ እስራት ላሉት እንጸልያለን። ባደረጉትና ባላደረጉት ነገር በኢየሱስ ክርስቶስም ጌታዊ ታስሮ ላሉት አባ በጭንቀት ውስጥ ላሉት ጌታዊ ዘመድን አዝማድን አጥቶ ጓደኛ አጥቶ ለብቻው ሆኖ በኢየሱስም ጌታዊ በጎን ተቀምጦ እያለቀሱ ላሉት ጌታዊ ስምን እንጠራለን። በኢየሱስ ክርስቶስም ታምራትን የሚሰራ ጌታ ሆይ ድንቅን የሚሰራ ስምን እንጠራለን። ባሉበት ጌታ ሆይ እጅ መጥቶ በኢየሱስ ክርስቶስም ከጭንቀታቸው ያውጣ። አባቴ በአንጻራቸው እጅ መጥቶ ጌታ ሆይ ከችግራቸው ያውጣ። በኢየሱስም ከታሰሩበት እስራታቸው የሚፈታ ያንተ እጅ ባሉበት ጌታ ሆይ ይምጣላቸው። በጌታ በኢየሱስም ጌታ ሆይ በስጋ እስራት ያሉት ጌታ ሆይ ይፈቱ። በመንፈስ እስራት ያሉት በዝሙት የታሰሩ በሁኔታ የታሰሩ በጌታ በኢየሱስ ክርስቶስ በዓለም ነገር የታሰሩ
አባቴ ወደ አንተ መምጣት እየፈለጉ ግን መምጣት ያልቻሉ በጌታ በኢየሱስ ክርስቶስም ጌታዊ ጠላት አውቆ አስሮ ዘመናቸውን እየበላ ያሉት ጌታዊ ጠላት አውቆ አስሮ ጌታዊ እድሜያቸውን እየበላ ያሉት በጌታ በኢየሱስ አንተን እጠራለሁ ስምን በኢየሱስ እጠራለሁ አንተን እጸልያለሁ አባቴ አውቆ ዘመናቸው ካለቀ በኋላ ለመግደል አስቦ ጌታዊ ያሰቡትን ያቀዱትን እንዳይደርስ አልጎ አባ በስጋና በደም በኢየሱስ ክርስቶስም ጌታዊ በኢየሱስ ክርስቶስም ጌታ አውቆ ጠላት በተለያየ ሁኔታ ጌታዊ አስሮ ላሉት በጌታ በኢየሱስ ክርስቶስም ጌታዊ በኃጢአትና ጌታዊ በስሜት በተለያየ ነገር አባ በማይመች ሁኔታ በተጨማለቀ ሁኔታ እንዲኖሩ እድሜያቸው ዝም ብሎ እንዲያልቅ በጌታ በኢየሱስም እያለቀሱ እየተሰቃዩ ጌታዊ ጊዜውን እንዲጨርሱ ፈልጎ ሰዓቱን ጌታዊ እንዳይጠቀሙ ጊዜያቸውን እንዳይጠቀሙ በጌታ በኢየሱስም አድርጎ ጌታዊ ጠላት አስሮ ላሉት ለወንድሞችና ለእህቶቼን ስምን ጌታዊ እጠራለሁ እጸልያለሁ በጌታ ኢየሱስም ካሉበት እስራት ይፈቱ አባ ካሉበት ሁኔታ ይፈቱ በጌታ በኢየሱስ ወደ አንተ እጠራቸዋለሁ አባ ወደ አንተ እጠራቸዋለሁ ወደ ሰላም እጠራቸዋለሁ በኢየሱስም ጌታው እፎይታ ባለበት ባንተ ጌታው እንዲኖሩ ወደ አንተ እስባቸዋለሁ በጌታ በኢየሱስ ክርስቶስም ጌታው ይፈቱ አባ ይፈቱ ከነፍስ እስራት ይፈቱ ጌታው በኢየሱስ ክርስቶስም ጌታው ከህይወት እስራት ይፈቱ ከተለያየ ሁኔታ እስራት ይፈቱ አባቴ ከጓደኛ ጋር ታስሮ ነው ያሉት ይፈቱ አባቴ በተለያየ ሁኔታ በዓለም ውስጥ ነው የታሰሩት ይፈቱ በጌታ በኢየሱስ ክርስቶስ አንተ የምትፈታ አንተ የምታደን አንተ ጌታው የምታጸድቅ አምላክ ነህ አባቴ አንተ ለሁሉ ነው የሞትከው አንተ ለሁሉ ነው ጌታው ወደዚህ ዓለም የመጣው ስለዚህ ይህን ጌታ ወደ እናንተ ይልካለሁ ወደ እነሱ ይልካለሁ ይህን ጌታ ወዳሉበት ጌታ ወደ ስቃያቸው ወደ ችግራቸው ይልካለሁ በጌታ በኢየሱስ ክርስቶስም ጌታዊ ደርሰ ጌታዊ ከችግራቸውና ከእውነታቸው ካሉበት ነገር እንድትፈታቸው በጌታ በኢየሱስ ጌታዊ ጠላት አስሮ ላስቀመጡት አባ ከቦታቸው እንዳይንቀሳቀሱ አድርጎ ጌታዊ እንዳይነሱ አድርጎ አስሮ ላሉበት ጌታዊ በኢየሱስ ክርስቶስም ለነዛ ስምን እጠራለሁ በጌታ በኢየሱስም ጌታዊ ያቺ አህያ ታስራ ባለችበት ነው አንተ የመጣው ለጌታ ታስፈልጋለች ልትከብር ያስፈልጋታል አሁን ዘመኗ ደርሷል አሁን የምትሰቃየዋ ጊዜ አልቋል እያልክ ስለመጣት ነው ጌታ ሆይ በኢየሱስ ክርስቶስም ያችን አያ ጌታ ሆይ ልትከበር የቻለችው እና ጌታ ሆይ አሁን ታስሮ በአንድ ስፍራ በአንድ ቦታ ዘመናቸውን የቆጠሩ በአንድ ቦታ ጌታ ሆይ ጊዜውን የቆጠሩ በአንድ ቦታ እድሜያቸውን የጨረሱ በጌታ በኢየሱስም ያለው ነገር አልቆ ጌታ ሆይ ያለው ነገር ጌታ ሁሉ አቶ ጓደኛ አቶ ጌታ ሆይ ዘመድን አቶ ሁሉ ነገርን አቶ ለብቻው ቆሞ ቁጭ ብሎ ጌታ ሆይ ለሚያለቅሱ ጌታ ሆይ ስምን ጠርቻለሁ ኢየሱስ አንተን እጸልያለሁ ባሉበት ደርሰ ጌታው አንተ እንድትፈታቸው አንተ ጌታው ከዛ እስራት እንድታሳርፋቸው በጌታ በኢየሱስም ጌታ እንጸልያለን ጌታ እንጸልያለን በጌታ በኢየሱስ የዓለም ከተጫወተ በኋላ ይተፋል ከተጫወተ በኋላ ይተዋል ከተጫወተ በኋላ ተመልሶ ይስቃል በኢየሱስ ክርስቶስ እዚህ ዓለም ላይ እስካለን ድረስ ላንተ ክብር ካልኖረን ላንተ ክብር ጌታዊ ካልሆነን በኢየሱስ ክርስቶስ መጨረሻ ላይ የዓለም በእኛ ላይ ነው የሚስቀው ስለዚህ በዛ ዓለም እስራት ላሉት አንተን ይጠራለሁ ስምን ይጠራለሁ በጌታ በኢየሱስ እንዲፈቱ ወደ አንተ እንዲመጡ ጌታ እጸልያለሁ በጌታ በኢየሱስ ታምራትን የሚሰራ ያንተ ክንድ ይገለጥ ታምራትን የሚያደርግ ያንተ ክንድ ይገለጥ ጌታ ሆይ ይህ ጸሎት ጌታ ሆይ እንዲሁ ወድቆ እንደማይቀር በኢየሱስም ባንተ ተስፋ አደርጋለሁ ይህ ጸሎት በአንዳች ቤት ጌታ ሆይ አንድ ነገር ስለሚያደርግ ስሜ ለዘላለም የተባረከ ይሁን በኔ ቤት ጌታ ሆይ አንድ ነገር ስለሚያደርግ በኢቴና በወንድሞቼ ቤት የሆነ ነገር ስለሚያደርግ ስሜ ለዘላለም የተባረከ ይሁን አባቴ በነፍስ ለታሰሩት ጌታ ሆይ መፈታት ስለሚሆን በስጋ ለታሰሩት ጌታ ሆይ መፈታት ስለሚሆን አንተን አመሰግናለሁ አከብራለሁ ስሜ ለዘላለም የተባረከ ይሁን በዚህ ሰዓት አሁን እየነካቸው በዚህ ሰዓት ጌታ እየዳሰስካቸው ጌታ አንተ ስለምታልፍ ጌታ አመሰግናለሁ በኢየሱስ ካሉበት ሁኔታ እንዲወጡ አንተ ስለምትዳሳቸው ጌታ ካሉበት እስራት እንዲፈቱ ጌታ አንተ በጣቴ በክንዴ ስለምትዳሳቸው አመሰግናለሁ ስም ይባረክ ጌታ ወደ አንተ ስለሚመጡ አባ ከዛ እስራት ስለሚፈቱ አንተን አከብራለሁ በኢየሱስ ስም ለዘላለም የተባረከ ይሁን ስሚ ጌታዊ ለዘላለም የተባረከ ይሁን በኢየሱስ ስም የወደቁት ስለሚነሱ አባቴ በዚህ ጸሎት ጌታዊ ያለቀሱ በኢየሱስ ስም ስለሚጸናኑ በዚህ ጸሎት ጌታዊ ሰውን ያጡ ሰውን ስለሚያገኙ በኢየሱስ ስም ጌታዊ ጓደኛ ያጡ ቤተሰብ ያጡ
ጌታዊ ለብቻ ሆኖ የሚቀመጡ ከጎናቸው የሚሆን ካንተ በታች የሚሆን ሰው ካንተ በታች የሚሆን አንድ ጌታዊ አካል ስለሚያገኙ ስሚ ለዘላለም የተባረከ ይሁን። አንተን አገኝቶ ደግሞ በእፎይታ ስለሚኖሩ ስሚ ለዘላለም የተባረከ ይሁን። በኢየሱስ ክርስቶስ ለህይወታቸው መላ ስለምትሰጣቸው አባቴ የወደቁ እንድነሱ ጌታዊ ብርታት ስለምትሰጣቸው አመሰግናለሁ። ስሚ ይባረክ አባቴ። በተለያየ ነገር በሱስ የታሰሩ አባቴ በዝሙት የታሰሩ ወድቆ ጌታዊ ያሉ ጌታዊ የሚያግዝ አካል አቶ በኢየሱስም እያለቀሱ ያሉ ጌታዊ ይህን ቃል ሰምቶ ስለሚድኑ ስለሚነሱ አባቴ ከታሰሩበት ሁኔታ ስለሚፈቱ አንተን አመሰግናለሁ። ስም ይባረክ። በኢየሱስም ይፈቱ ጌታዊ ይፈቱ፣ ህይወታቸው ይፈታ፣ ነፍሳቸው ትፈታ በኢየሱስ ስም። ይህ ስለሚሆን ስም ይባረክ። ይህን ስለምታደርግልን እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታዊ ሰዓቱን ደቂቃውን አሳልፈ ስለሰጠን ጌታዊ ስም ለዘላለም የተባረከ ይሁን። ካንተ ጋር እንድንኖር ጌታዊ ሰይጣን አይፈልግም። ካንተን ጋር ጌታዊ ባንተ ቤት እንድንሆን ጌታዊ ሰይጣን አይፈልግም። በኢየሱስም ከዚህ ዓለም ጌታዊ ተለይተን ስንኖር ጌታዊ ዓለም ደስ አይለውም፣ ሰይጣን ደስ አይለውም። ቢሆንም ግን አንተኛን ስለያዝክ በድል እናልፋለን። አንተ እጃችን ስለያዝክ በድል እንሄዳለን፣ እናሸንፋለን። ዓለም ስለምናሸንፍ እንድናሸንፍ ደግሞ ጌታ ኃይልና ጉልበት አቅም ስለምትሰጠን ስም ይባረክ፣ ለዘላለም ከፍ በል። ይህ ጸሎት በአንተ ዘንድ ስለተሰማ ስም ለዘላለም ይባረክ። አትለይብን፣ በኢየሱስ ክርስቶስ ስም አሜን።